ሃይ ጋይስ እንዴት ናችሁ? ዛሬ ያለ አማሪ ኮሜዲ ፊልም አንድ ላይ እናያለን። ይመቻችሁ። በዚህ ቪዲዮ የፊልሙን ርዕስ ነግራችኋለሁ። በጣም ያበደ ኮሜዲ ፊልም ነው። ገብታችሁ ማየታችሁ እንዳትረሱ። ይመቻችሁ። ከሰዎች ጋር ያወራ አወጣውና ሲቺ ምንድነው ትለው አወይ ቤታዬ በሽተኛው ጥረት እንደሆነ በእናት እንደሚሻለኝ አላስጉዳር አለኝ በእናት አይነት እንደው በላጣ ዞብኝ እንደመጣ በእናት አወሬ ምን ሆናል? በእናት ስተኛ አቦ በስንት መከራ ተሯሩጬ ቪዛ ካስመታውለት በኋላ ሚስቴ ከሳኛለች ይለኛል በእናት ለምን ነው ሳምትከስ ምን አቃለው ተደብቋት ወድሊ ሊሆናላ ለምን ያራባየ ለመጀብሲስ ኤጀን ባየነ መደንቂሲሳ ሰው እንዴት አብሮ እየበላ እየጠጣ ይደባበቃል? አሁን ድምቅ ሰው በጣም ነው የሚደብረኝ። ታዲያ እኔ የሚያስጠላኝ እዚህ ሷር እንደ በእናት ሽንት ሸንሽ በጣ በቃ ደርሰሽ ነህ አቦ ምንድነው በእናት ጩና እቺ ልጅ ከነጮቱ አልወዳት ነው መሰለኝ አቦ ተሆና አንተ ደግሞ ወድጃታለሁ ነው የሚባለው። ቀስ ብላ አውራጭ ነው እንደዛ በለኛ ደግሞ ነግሬያለሁ። ልጅቷን ያው ጠበቅ አድርገህ ነው መያዝ ያለብህ። ግን እሷ እኮ አቦ በቃ ነገርኩህ። የድሬ ልጅ ማለት የጣት ቀለበት ነው። ሁሉ ካለ የትም አታገኘውም። ነግሬያለሁ። በደንብ ነው መያዝ ያለብህ። ምን ይፈልጋል? ይበላይለም ሙሸበቅ አላቸው። ሙናዬ ባቅላባ አለ። ባቅላባ የላቸው። ሙሸበቅ ነው አንቺ ደግሞ አቦ ከድሬ ከመጣሽ በልተሻል። አልበላውም በላ ቆንጆ ሙሸበቅ ነው። ከዛው ነው የሚመጣው እኮ ከድሬ ነው የሚመጣው። አብሽሩ በቃ ሙሸበቁን አምጣ። ሄሎ አቤት ነኝ ማን ልበል? መኪና ፈልጌ ነበር። አለ መኪና ቆንጆ መኪና አለ። ምን አይነት መኪና ነው የፈለከው? ቀይ ቪትስ ነው የፈለኩት። ቀይ ቪትስ ባለቤት ምን አይነት ነው ከለሯ? ቀይ ነው ከለሯ። ታዲያ ለቀይ ሴት ቀይ ቪትስ ገዝተህ ሰጥተህ በየቀኑ ቫላንታይን ዴይ የመሰላት ራት ጋብዘኝ እያለች ታጨናንቅ እንደ በእናትህ። ታዲያ ምን አይነት ይሻላል? ጥቁር ነው ቆንጆ። ጥቁር ቪትስ ነው በቃ ቆንጆ። በቃ ችግር የለም መታየው አቦ። ይሄ ደግሞ ምን ይላል በእናትህ? ደግሞ የሴት ከለር ነው መኪና ምን አገናኘው? ምን ላድርግ በእናትህ? ሰውየው መንታው እንደምን ሽጥልኝ ብሎ ካመጣው ጄ ላይ 3 ወር ሞላው። እንዴ ላድርግ? ሰውየው ከመኪናው የዋሰ ጥቁር ነው በእናትህ። የደላው ሰይጣን በለው በቃ። አንድ ቀንማ ነጭ ሱፍ በሱፍ ለብሰው ከሩቅ ሳይው ተለኩሶ የጠፋ ሻማ በለው በቃ። እንዴት እንደሚያስደነግጥ እኮ በእናትህ። ፈታላ ናሲ በእናትህ ጃምቧን ጣልቤን ራስ ላድርገው በእናትህ። አንዱ ቢዛ ይላል፣ ይሄ መኪና ይላል፣ ያ ቤት ይላል። ጩና ሞል በይኝ ነው ራሴ በእናትህ። የሚገርም እኮ ነው በእናታችሁ። የፊልሙ ርዕስ አስታራቂ ቁጥር 1 ነው። ገብታችሁ ማየት ትችላላችሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ የደወል ምልክቱን በመጫን ቤተሰብ ይሁን። ይመቻችሁ።